ሰላም ጤና ይስጥልኝ የገፋት ኒውስ ቤተሰቦች የዕለተ ማክሰኞ መጋቢት 21 2018 ዓ.ም አመሻሽ የተመረጡ ዓለም አቀፍ ዜናዎችን ወደ እናንተ የምናደርስበት ሰዓት ነው። በዋናነት ከያዝናቸው ጉዳዮች ውስጥ ትራምፕና አሜሪካ እጅ ስለመስጠታቸው፣ ሆርሙዝ ሰርጥ በክፍያ ሊሆን ስለሚችል ኢራን ማሸነፍ አይቻልም እስራኤል ስለማለቷና ሌሎች የተለያዩ ዓለም አቀፍ ጉዳዮችን ወደ እናንተ የምናደርስበት ሰዓት ላይ እንገናኛለን። አብራችሁን ቆዩም። ትራምፕ የሆርሙዝ ወሽመጥ ተዘግቶ ቢሆንም ጦርነቱን ለማቆም ፈቃደኛ መሆናቸውን ዌል ስትሪት ጆርናል ዘገባ አመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን በሰፊው ለእንቅስቃሴ ዝግ ሆኖም ቢሆንም ጦርነቱን ለማቆም ፈቃደኛ መሆናቸውን ለረዳቶቻቸው መናገራቸውን ነው ዌል ስትሪት ጆርናል የዘገበው። ጆርናሉ የአስተዳደሩን ባለስልጣናት ጠቅሶ ፕሬዝዳንቱንና ረዳቶቻቸውን ወሽመጡን ለማስከፈት የሚደረግ ወታደራዊ ዘመቻም ጦርነቱን ከተያዘለት የጊዜ ገደብ ከ4 እስከ 6 ሳምንት ሊገፋው ይችላል ብለው መገምገማቸውንም ነው የዘገበው። ትራምፕ የኢራን ባህር ኃይልና የሚሳኤል ክምችት በከፍተኛ ሁኔታ ካወደሙ በኋላ እየተካሄደ ያለው ጦርነት በማቆም ወሽመጡ እንድትከፍት ዲፕሎማሲያዊ ጫና ማድረግ እያሰቡ መሆኑን ተዘግቧል። ቢቢሲ ዋይት ሃውስ በጉዳዩ ላይ አስተያየት እንዲሰጥ ጠይቆም አስታውቋል። በኢራን የሚገኘው የፓርላማ ኮሚቴ በሆርሙዝ ባህር ወሽመጥ ላይ በሚተላለፉ መርከቦችም ቀረጥ ለመጣል ያረቀቀውን ሕግም አጽድቋል ሲልም የእስላማዊ አብዮት ዘብ አጋር የሆነው ፋርስ የዜና ወኪል ዘግቧል። መረጃው እንደሚያመላክተው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እዚህ ውሳኔ ላይ የደረሱትም ኢራን ይህንን የተመለከቱ ዘገባዎችን ሆነም የሆርሙዝ ወሽመጥን ሙሉ በሙሉ በበላይነት ለመያዝ ያደረገችውን ውሳኔ ምክንያት በማድረግ መሆኑን ነው የተገለጸው። ወደ ሁለተኛው ጉዳይ ስናመራም የብሔራዊ የደህንነት ኮሚሽን አባል የሆኑት ሰው እቅዱን መጽደቁን አረጋግጠዋል የሚለው የሮይተርስ ዘገባም የሆርሙዝ ሰርጥ ላይ የሚተላለፉ መርከቦች በክፍያ እንዲሆኑ የሀገሪቱ ፓርላማ መወሰኑን መናገራቸውን ዋቢ በማድረግ ነው። በእቅዱም መሰረት በኢራን ላይ በተጣሉ ማዕቀቦች የተሳተፉ ሌሎች ሀገሮችም እንዲሁም በወሽመጡ በኩል እንዳያልፉ ይከለከላሉ ሲልም አክሏል። የኤፍፒ የዜና ወኪል እንደዘገበው አዲሱ የክፍያ ስርዓት ኢራን ከኦማን ጋር በመተባበር ተግባራዊ እንደምታደርግ የመንግስት ቴሌቪዥኖችም ዘግበዋል። ከዓለም የነዳጅ ዘይት ውስጥ 20 በመቶ የሚሆነው የሚተላለፈው አብዛኛውን ጊዜ በኢራንና በኦማን መካከል በሚገኘው የዚሁ ጠባብ መተላለፊያ በኩል መሆኑን አካባቢውንም ተመራጭ አድርጎታል። ይሁን እንጂ ጦርነቱ ከተጀመረበት ጊዜ ጀምሮ በዚህ በኩል የሚደረግ የመርከብ ጉዞዎች 95 በመቶ መቀነሳቸውን የባህር ላይ ደህንነት የሚከታተለው ኬፕለር አስታውቋል። ወደ ሶስተኛው ጉዳያችን ስናመራ ኢራን ከአሜሪካ ጋር ድርድር እያካሄደች አለመሆኑን በድጋሚ ገልጻለች። የኢራኑ ውጭ ጉዳይ ሚኒስትር ቃል አቀባይ ከአሜሪካ ባለስልጣናት ጋር ምንም አይነት ድርድር እየተካሄደ አይደለም ሲሉም በድጋሚ አስተባብለዋል። ኢስማኤል ባቃያም ጦርነቱ የተካሄደባቸውን ጊዜያቶች በመጥቀስ ኢራን በእነዚህ 31 ቀናት ውስጥ ከአሜሪካ ጋር ምንም አይነት ንግግር አላደረገችም ሲሉም ነው ያስተባበሉት። የተከሰተው ከአሜሪካ በተሰጡ ምክረ ሐሳቦች ታጅቦ የድርድር ጥያቄ ማቅረብ ነው፣ ፓኪስታንን ጨምሮ በተወሰኑ አሸማጋዮች በኩል ደርሶናል ሲል በድረገጻቸውም ላይ ባወጡት መግለጫ ላይ ተናግረዋል። አቋማችን በጣም ግልጽ ነው። የአሜሪካ ወታደራዊ ጥቃትና ወረራ በተጠናከረበት በዚህ ወቅት ጥረታችንና አቅማችን የኢራንን ማንነት ማስጠበቅ ላይ ያተኮረ ነው። ከአንድ ዓመት ባነሰ ጊዜ ውስጥ በዲፕሎማሲው ላይ ከአንዴም ሁለቴ የደረሰውን ክህደትም አንረሳም ሲሉም ወደ ኋላ መለስ ብለው አስታውሰዋል። የኔታንያሁ ከኢራን ጋር እያካሄደች ያለችውን ጦርነት መቼም እንደሚያበቃ መናገር እንደማይችሉ ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውስማክስ ለተባለው የአሜሪካ ቴሌቪዥን ከኢራን ጋር እያደረጉ ያለውን ጦርነት የሚያበቃበትን ጊዜ
በሚመለከት የጊዜ ሰሌዳ ማስቀመጥ እንደማይችሉ ተናግረዋል። ኔታንያሁ ጦርነቱን በእርግጠኝነት ከግማሽ በላይ ተከናውኗል ያሉት ኔታንያሁ የኢራን እስላማዊ ሪፐብሊክ ከውስጥ መውደቁ አይቀርም ማለታቸውን ግን ኤኤፍፒ የዜና ወኪል ዘግቧል። በዕለቱ ወደ ያዝነው የመጨረሻ ጉዳይ ስናመራ ኔታንያሁ ከኢራን ጋር እያካሄደ ያለችው ጦርነትም መቼ እንደሚያበቃ መናገር እንደማይችሉ በገለጹበት ወቅትም በርካቶች ደግሞ ይህ የጦርነት ከዚህ በኋላ ከቀጠለ እስራኤልና አሜሪካ ጋር ባለው የእርስ በርስ ጦርነት ነገሮች ወደ ከፉ ሁኔታ ሊያመሩ ይችላሉ ማለታቸውን ነው የተገለጸው። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከማክስ ለተባለ የአሜሪካ ቴሌቪዥን ከኢራን ጋር ያደረጉት ያለው ጦርነት የሚያበቃበትን ጊዜ ሰሌዳ ማስቀመጥ እንደማይችሉ መናገራቸው የሚታወስ ነው። ኔታንያሁ ከኢራን ጋር እያካሄዱት ያለው ጦርነትን አስመልክተውም በገለጹት ማብራሪያም ሁለተኛ ወሩን በጀመረው በእስራኤልና ኢራን ጋር ከምታካሄደው ጦርነት ጋር በተያያዘ ከ6000 በላይ ሰዎች ለሕክምና ወደ ሆስፒታል መወሰዳቸውን የሀገሪቱ ጤና ሚኒስቴር አስታውቋል። አብዛኞቹ በተለይም ከኢራን ተነስተው መዳረሻቸውን ቴል አቪቭ ያደረጉ የረጅምና የመካከለኛ እንደዚሁም የአጭር ርቀት ሚሳኤሎችም ሰላም ነስተዋቸው በጭንቀት ምክንያት መሆኑን የተገለጸው። እስካሁን ሆስፒታል ከገቡት መካከል 121 ሰዎች አሁንም ድረስ ሕክምና እየተደረገላቸው ነው። ከመካከላቸው አንዱ አሳሳቢ ሁኔታ ላይ የሚገኝ ሲሆን 16ቱ ደግሞ ከባድ የሚባል ጉዳት የደረሰባቸው መሆናቸውን ሚኒስተሩ ገልጸዋል። ባለፉት 24 ሰዓት ውስጥ ደግሞ 232 ጉዳት የደረሰባቸው ሰዎች በመላው አገሪቱ ወደ ሆስፒታሎች መሄዳቸውን የእስራኤል ጤና ሚኒስቴር ጨምሮ አሳውቋል። እስራኤል ከአሜሪካ ጋር በማበር በኢራን ላይ ጥቃት መክፈቷን ተከትሎም ኢራን በእስራኤል ላይ ያጸፋ ጥቃቶችንም አጠናክራ ቀጥላለች። በሚሳኤሎችና በድሮኖች የሚፈጸመው ጥቃቶች በተለያዩ የእስራኤል አካባቢዎች ውስጥ የሚገኙ ቦታዎችን ኢላማ ያደረጉ መሆናቸውን ነው ቲአርቲ ወርልድ የዘገበው። ውድ የጋፋት ኒውስ ቤተሰቦቻችን እኒህንና የተለያዩ ዕለታዊ ዓለም አቀፍ ዜናዎችን ማግኘት ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ኮሜንት በማድረግም ሐሳብና አስተያየታችሁን ስጡን።